Apple has a problem. It's so bad that Tim Cook is calling it a 100-year flood. The price for tiny but critical components buried inside our electronics is skyrocketing, specifically memory and storage chips. And Tim Cook told me it's going to force Apple to raise prices. የሰው ሰራሽ አስተውሎት ተፈላጊነት እየጨመረ በመምጣቱ የተነሳ አፕል የሚጠቀማቸውን የሚሞሪ ቺፕሶች በመወደዳቸው በምርቶቹ ላይ ዋጋ ጭማሪ ሊያደርግ መሆኑን የድርጅቱ ዋና ስራ አስፈጻሚ ተናገሩ። Artificial intelligence. AI companies are flooding the memory and storage market with money and securing much of the supply. Suddenly, Apple no longer has the leverage to push the storage and memory makers for the lowest prices. ቲም ኩክ ለዎል ስትሪት ጆርናል እንደተናገሩት የሚሞሪ ቺፕስ ዋጋ የምንቋቋመው ባለመሆኑ የዋጋ ጭማሪ ልናስቀረው የምንችለው አይደለም ብለዋል። ሚሞሪ ቺፕስ እንደ ሞባይል ስልኮች ላሉ ምርቶች ዋነኛ ግብዓት ነው። ነገር ግን ሰው ሰራሽ አስተውሎት መስፋፋቱ ከቅርብ ወራት ወዲህ ዋጋቸውን አንሮታል። ቲም ኩክ እንደተናገሩት ወደ እኛ የመጣው ከፍተኛ የዋጋ ጭማሪ ለመቀነስ የተቻለንን ሁሉ እያደረግን ነው። እናም ደንበኞቻችንን ከጭማሪ ለመጠበቅ እየሞከርን ነው። ነገር ግን ሁኔታው ዘላቂነት የሌለው ሆኗል ሲሉ ለዎል ስትሪት ጆርናል ተናግረዋል። Cook told me in a phone interview that the company's planned price increases are unavoidable. ሸማቾች መሳሪያዎቹን በሚፈልጉበትና የሚሞሪ ቺፕስ አቅራቢዎች ከፍተኛ የዋጋ ጭማሪ ያደረጉ ባሉበት በዚህ ወቅት የአቅርቦት መጠኑ አነስተኛ ነው ሲሉ ኩክ ጨምረው ተናግረዋል። ኩክ ለ15 ዓመት የአፕል ዋና ስራ አስፈጻሚ ሆነው ከሰሩ በኋላ ከመስከረም ወር ጀምሮ ጆን ተርነስ ይተካሉ። በእርግጥ ለሸማቾች ምርቶቻችንን ወደ ተመጣጣኝ ዋጋ ለማውረድ ዝቅተኛ ዋጋ የተቆረጠለትን የሚሞሪ ቺፕስ እና በቂ አቅርቦት ያስፈልገናል። ዋናው ነጥብ ይህ ነው። የኩክ አስተያየት የተሰማው ሌሎች የቴክኖሎጂ ግዙፍ ኩባንያዎች በቺፕስ ማምረቻ ኢንዱስትሪ ውስጥ ያለውን ጫና ይፋ ካደረጉ በኋላ ነው። ታይዋን ሰሚኮንዳክተር ማኒፋክቸሪንግ ኩባንያ በዚህ ወር ከቢቢሲ ጋር ባደረገው ቃለ ምልልስ የዋጋ ግሽበት ወጪ እየጨመረ በመምጣቱ የዋጋ ጭማሪ ሊያንር እንደሚችል ተናግረዋል። ቲኤስኤምሲ እንደ አፕል፣ ናቪዲያ እና ኤኤምዲ ባሉ ኩባንያዎች የተነደፉ እጅግ የላቁ ቺፖችን ያመርታል። በዚህ ዓመት አጋማሽ ላይ ሳምሰንግ የኤሌክትሮኒክስ መሳሪያዎች ዋጋ እንደሚጨምር የሚጠበቅ መሆኑን ገልጿል። የሰው ሰራሽ አስተውሎት ፍላጎት ከመጨመሩን ባሻገር የኢራን ጦርነት ሰሚኮንዳክተሮችን ለማምረት ወሳኝ የሆነውን የጋዝ-ሂሊየምን አቅርቦት ሰንሰለቱን በማስተጓጎሉ የኮምፒውተር ቺፕሶች ላይ ከፍተኛ የዋጋ ጭማሪ ታይቷል። አይፎን 17 ባለፈው መስከረም ወር ከተጀመረበት ጊዜ ጀምሮ ተወዳጅ ሆኗል። የአፕል ምርቶች ሽያጭ ከዓመታት በፊት ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ2026 የመጀመሪያዎቹ 3 ወራት ብቻ 17 በመቶ አድጓል። ይህም በቻይና በታየው ከፍተኛ ፍላጎት ምክንያት መሆኑ ተገልጿል። ኩባንያው በዚህ ዓመት መጀመሪያ ላይ የማክ ሚኒ ኮምፒውተሮችን ዋጋ በ$200 ጨምሯል። What Cook told me on our call is that Apple has already been absorbing higher costs, but now it is swinging over to option 2, price increases.